በኦህዴድ በኩል ያለውን ጦር የኢትዮጵያ ጦር የሚባል ነገር የለም እንደምታውቁት። በኦህዴድ በኩል ያለውን ጦር አብይ አህመድ አዋጊ ነው፣ ራሱ ይመራል። በዛኛው በኤርትራ በኩል ደግሞ ጀነራል ፊሊጶስ ይመራል። ስለዚህ ጀነራል ፊሊጶስ ቨርስስ ኮሎኔል አብይ አህመድ ነው የሚሆነው፣ ወይም ደግሞ ጀነራል ፊሊጶስ ቨርስስ ኮሎኔል አብይ እና ጀነራል ብርሃኑ ጁላ እንጂ ብርሃኑ ጁላ ለብቻው ተነጥሎ ወታደር መሪ ሆኖ ሊቆም አይችልም። ይህንን በጣም በእርግጠኛነት ነው የምንነግራችሁ። አንድ ኪ ፋክተር ነው አሁን ባለው የእንቅስቃሴ ሂደት ውስጥ። ሁለቱም ወታደራዊ ኃይላቸውን ወደ የድንበሩ አስጠግተዋል። ከባድ መሳሪያዎች ቦታቸውን ይዘዋል። የሚጠበቀው ከአንዱ በኩል የተኩስ ጅማሬ ማድረግ ነው። ከዚህ ጋር በተያያዘ ቀደም ብሎ ይሄ ለጦርነቱ ጋር ያለውን እንቅስቃሴ በሚመለከት ወታደራዊ መረጃ ማለት ከወታደራዊ መረጃ ምንጮቻችን ያገኘነው እነግራችኋለን። ፋክቱ ተጨባጩ ይሄ ቅድም እንዳልኳችሁ ቦታ ይዘዋል የተነገረ ነው። የትም ቦታ ቅድመ ዝግጅት በአዲስ አበባ በኩል የኦህዴድ ያሳለፈው ውሳኔና በአብይ አህመድ በኩል የተሰጠ ትዕዛዝ አለ። ትዕዛዙ በአማራ በትግራይና በኤርትራ ተወላጆች ላይ ያነጣጠረ ነው። ትንሽ እየተምታታ ያለው ስምምነት ላይ የደረሱበት ጉዳይ ያልሆነው ልክ ጦርነቱ ተኩሱ እንደተጀመረ የአስቸኳይ ጊዜ አዋጅ ስቴት ኦፍ ኢመርጀንሲ መታወጅ አለበት የሚል ውይይት አድርገዋል። የኮር አመራር ይሄ የአገሪቷን ህልውና ከመንግስት መዋቅር ውጭ የሚመራው የነ አብይ አህመድ ቡድን የኦህዴድ ኃይል ማለት ነው። እነሱ ውይይት አድርገዋል። ውይይታቸው አንዱ የጦርነቱ እንደጀመረ የስቴት ኦፍ ኢመርጀንሲ ይታወጅ ነው። የለም ስቴት ኦፍ ኢመርጀንሲ ማወጅ ሳያስፈልግ፣ ምክንያቱም የስቴት ኦፍ ኢመርጀንሲ ሲታወጅ አገሪቷ በስቴት ኦፍ ኢመርጀንሲ ስር ናት የሚል ነገር ዓለም ላይ መነጋገሪያ ይሆናል። ይሄ የዓለምን ትኩረት እንዳይስብ ስቴት ኦፍ ኢመርጀንሲ የሚባለው አይታወጅ። ግን ያለ አዋጁም ስቴት ኦፍ ኢመርጀንሲ እናውጅ ቢሉም በቂ ነገር የላቸውም። በመሰረቱ እሱ ህጋዊ ነው ማለት አይደለም እኮ። ግን ደግሞ ትንሽ የህግ ሽፋን ለመስጠት ይጠቅመናል እያሉ ነበር የሚያደርጉት። አሁን እሱ ቀርቶ ያለ አዋጁ ግን በአዋጁ ውስጥ የተካተቱ ነጥቦችን ማድረግ ይቻላል የሚል ነው። በዋነኛነት የሚያተኩረው የትግራይ የአማራና የኤርትራ ተወላጆች በገፍ ወደ እስር ቤት መጋዝ አለባቸው ነው። ለዚህ የሚሆን ትክክለኛ መረጃ ነው የምንሰጣችሁ። አዋሽ አርባን ጨምሮ 5 ለኮንሰንትሬሽን ካምፕነት የሚያገለግሉ ቦታዎች ተዘጋጅተዋል። ከአዲስ አበባም ከአዲስ አበባ ውጭም በየቦታውም ያሉ አካላት የአፈሳው አካል ይሆናሉ። አንድ አብይ አህመድ ከመጣ በኋላ ያለ ትሬንድ አለ። እሱን የምትረዱት የምታውቁት ነው። ለምሳሌ ከዚህ ቀደም የአድዋ በዓል በሚከበርበት ጊዜ አንድ ወቅት ላይ ከበዓሉ ጋር በተያያዘ ችግር ተፈጥሮ በርከት ያሉ ወጣቶች ታስረው ነበር። እነዛ ለአድዋ በዓል ጋር በተያያዘ ታስረው የነበሩ አካላት ሁሌ በየዓመቱ የአድዋ በዓል ሲመጣ ቀደም ብለው 10 ቀን ይታሰራሉ። እስካሁን ያለው ትሬንድ ይሄ ነው። ከጥምቀት በዓል ጋር አያይዘው ስጋት ናቸው ብለው ያሰሯቸው አካላት የተመዘገቡ ናቸው። የሚቀጥለው ጥምቀት ሲመጣ ቀደም ብለው ይታሰራሉ። የአፍሪካ ህብረት ስብሰባ በተጠራበት ጊዜ ሰላማዊ ሰልፍ ይደረጋል የሚል አንድ ወቅት እንቅስቃሴ ተደርጎ ከዛ ጋር አያይዘው ሰላማዊ ሰልፍ ሂደቱን ውስጥ ለውስጥ ሲያስተባብሩ ነበሩ ያሏቸውን አካላት ሰብስበው አስረዋቸው ነበር። እነዛ አሁን የአፍሪካ ህብረት ስብሰባ በመጣ ጊዜ ሁሉ ቀደም ብለው እስር ቤት ይገባሉ። የህብረቱ ስብሰባ ሲያልቅ ይለቀቃሉ። በአድዋ በዓል ሁኔታ ጋር ተያይዞ የታሰረ ያኔ ነው የሚታሰረው። አሁን ቋሚ ትሬንድ ተደርጓል። 20 ቀንም ያቆያቸው፣ 10 ቀን ያቆያቸው፣ 1 ወር ያቆያቸው ፍርድ ቤት አይቀርቡም። ቤተሰብ አይጠይቃቸውም። የት እንዳሉም አይነገርም። ቢናገሩና የት እንዳሉ ታውቆ ቤተሰብ ቢሄድም ከቤተሰብ ጋር ያገናኟቸውም። ፍርድ ቤት ለምን አልቀረቡም የሚል ጥያቄ ሲያቀርቡ ሂድ ከዚህ ነው መልሱ። በቃ ቶታሊ የውንብድና ስራ ማለት የመንግስት ሳይሆን የውንብድና ስራ ነው የሚሰራው።
ለዚህ ነው ይሄ አገሪቷን እየመራ ያለው አካል ምን አይነት ስብስብ ነው የሚለውን እዩት ነው ከግምት አስገቡ። በፍጹም የአንድን ማህበረሰብ ባህልም ወግም ስርዓትም ማንነትም የሚወክል አድርጎ ለመውሰድ በጣም የሚቸግረው ለዛ ቶታሊ ስርዓት አልበኛ ቡድን ነው አገሪቷን ተቆጣጥሮ ያለው። ሰው አሁን ከጦርነቱ መጀመር ጋር ለመጀመር ዝግጅት ማድረጋቸው ጋር ተያይዞ አሳዛኙ ነገር ምንድን ነው? ለምሳሌ በትግራይ በኩል መረጃዎችን ለማሰባሰብ ሞክረናል። ማን ምን አይነት እንቅስቃሴ እያደረገ ነው የሚለውን ነገር ለማጣራት ጥረት አድርገናል። የአንድ ማን ነው የሚባለው ባካችሁ አሁን መጣል አታክልቲ በጊዜያዊ አስተዳደር የመቀሌ ከንቲባ የነበረ አሁን አዲስ አበባ ነው ያለው። ከማናት የምትባለው እቺ የአዲስ አበባ ጸጥታ ዘርፍ ኃላፊ ሊዲያ የምትባለው ከአዲስ አበባ የጸጥታ ዘርፍ ኃላፊ ከሊዲያ ጋር እየሰራ ያለው አታክልቲ ነው። የሚሰሩት ምንድን ነው? የትግራይ ተወላጆችን በስም በሊስት መለየት ነው። ለእስር መታሰር አለባቸው ተብሎ ቢታመኑ እና በመጀመሪያ የት ነው ይሄ አድዋ ነው ሽሬ ነው አክሱም ነው የሚለውን ነው የሚለዩት እና አታክልቲ። ሁለተኛ ማን ነው የነ ጌታቸው ረዳ የነ ጻድቃን ተቃዋሚ ናቸው ደጋፊ ናቸው የሚለው ነው የሚለየው። ስለዚህ የነ ጻድቃን የነ ጌታቸው ረዳን እንቅስቃሴ የማይደግፍ የትግራይ ተወላጅ ሆኖ የማይደግፍ እና አታክልቲ እነዚህ አካላት ይቃወማሉ ብለው የለዩቸው በሙሉ ሊስት ያደረጓቸው ወደ ኮንሰንትሬሽን ካምፕ እንዲጋዙ ነው ብያኔ የተሰጠው። ለዛም ሊስት እየተደረገ ነው ለመልቀም ማለት ነው። በአሁኑ ወቅት ከቀጥታ ከኦዴድ ጋር ተሰልፈው አብይ አህመድ ወደ ትግራይ ለሚያደርገው ዘመቻ ዋነኛ ድጋፍ ሰጪ ሆነው የተቀመጡ አካላት አሉ። እነማን ናቸው እነዛ? ሳሞራ የኑስ በዚህ ርዕሰ ጉዳይ ላይ እንደምታዩት በአማራ በትግራይና በኤርትራ ተወላጆች ላይ ከ4 ኪሎ የተሰጠ ትዕዛዝ ጀነራል ሳሞራ የፈረመው ስምምነትና የጀነራል ፊሊጶስ ጉዳይ ነው የሚለው። ጀነራል ስዬ አብርሃ ከነ ወንድሙ አሰፋ አብርሃ ጋር ስዬ አብርሃውን በየሚዲያው በፊት ለፊት እየመጣ አይደለም፣ ግን አሰፋ አብርሃም ስዬ አብርሃም አሁን የተሰለፉት ከኦዴድ ጋር ነው፣ ከአብይ አህመድ ጋር ነው። ክሊር መሆን አለበት። አሰፋ አብርሃ ለማታውቁት ሰዎች ከስዬ አብርሃ ጋር ቀደም ሲል በደርግ ጊዜም ታስሮ የነበረ ነው። ኋላ በኢህአዴግ ጊዜም ታስሯል። በኢህአዴግ ጊዜ አሰፋ አብርሃ እንደምታስታውሱት የአሰፋ አብርሃ ሚስት የፍጹም አስገዶም እህት ናት። ያሰፋ ሚስት ሰው በዚህ ከዝምድና ጋር በተያያዘ ፍጹም አስገዶም የጣይቱን ሆቴል እንግዲህ ፒያሳ ላይ ያለ ያንን ግዙፍ ሆቴል በ1 ሚሊዮን ብር ገዛው ተብሎ እንዲወስደው ተደርጎ በኋላ የክስም አካል ተደርጎበት የነበረ ሰው ነው። አሰፋ አብርሃ በፕሪቶሪያ ምናምን ስምምነት በተባለበት ጊዜም ተደራዳሪ ተደርጎ አብሮ የተጓዘ ሰው ነው። በአሁኑ ወቅት አስተላለፉ ከአብይ አህመድ ጋር ነው። የተንቤን አካባቢ ተወላጅ ነው። አይ ቲንክ ይሄ ጸረ ህወሓት አቋም የያዙበትን ምክንያት ቀደም ሲል ከነበረው እነ ስዬ አብርሃ በህወሓት ስንጥቃት ጊዜ በነበረው ክፍፍል ያው የበቀል ስሜት ስላለ እንጂ አሁን ያለውን ተጨባጭ በትግራይ ያለውን የፖለቲካ ሁኔታ ከግምት ያስገባ ሳይሆን ባለፈው ጊዜ ከነበረው ሁኔታ ተነስቶ ቂም ያረገዙ ሰዎች እና አብይ አህመድም በደንብ የተጠቀመባቸው በነገራችን ላይ እነሱን በህወሓት ስልጣን ላይ በነበረበት ጊዜ በአብዛኛው የአክሱም አድዋና የሽሬ ተወላጆች በህወሓት ላይ ከፍተኛ ኃላፊነት ይዘዋል በሚል ይሄ እንደርታው፣ ራያው፣ ወደ ተንቤን አካባቢ በየትኛውም ቦታ ያለ ሌላው የትግራይ ተወላጅ የተገፋ ነው ወይም ደግሞ በህወሓት ተገፍቶ የነበረ ነው የሚል ቅሬታዎች አሉ እንደሚታወቅ እና ያንን ስለተጠቀመበት በዙሪያው እየሰበሰበ ያለው አብዛኛው ኮልኮሌ እንደዚህ አይነት ክፍተቶችን አድቫንቴጅ ይዞ እየተጠቀመባቸው ያሉ አካላት ናቸው። በነገራችን ላይ ለምሳሌ ጻድቃን ወልደተንሳይ ያለ ጀነራል ተክለ ብርሃን ማነው ሳንቲም የሚባለው ብርጋዴር ጀነራል ነው እሱ ሰውዬ
ኤንዌይ ጀነራል ተክለ ብርሃን የምታስታውሱት አማርኛ ከጦርነቱ የመጀመሪያው ጦርነት እንዳለቀ አማርኛ በመቻሌና በመናገር ይጸጸታለሁ ያለው ሰውዬ ነው። አሁን አዲስ አበባ ነው ያለው። በነገራችን ላይ የገዛ ምላሱን ቆርጦ በሚጥሚጣ ነው የሚበላው። ምክንያቱም አሁን አማርኛ ባይችል ኖሮ ጦጣ ነበር። ከአብይ አህመድ ጋር በተወላገደ ትግረኛ ከአብይ አህመድ ጋር ሊያወራ ይችል ይሆናል እንጂ ከዛ ውጭ ከማንም ጋር ሊነጋገር አይችልም። ያውቀዋል። ሰው የመረረ ክፉ ጥላቻ ያለው በመሆኑ አማርኛ ከጦርነቱ ሲወጣ አማርኛ በመናገር ይጸጸታለሁ ነው ያለው። ያንን አውዳሚ ጦርነት በማድረጉ አይደለም የተጸጸተው። አብይ አህመድ ስለፈጀው የትግራይ ወጣት አይደለም የተጨነቀው። እሱ ገና ከመነሻው የነበረውን የአማራ ጥላቻ ነው። ሰው ከአብይ አህመድ ጋር ምን አዛመደው ካልን ተክለ ብርሃን አማራ ላይ ያለው ሲሪየስ ጥላቻ ነው። ሌላው ጀነራል ወዲያን ጥሩ የሚባለው ነው። ከትግራይ ተወላጆች በኩል አሰላለፋቸውን ከአብይ አህመድ ጋር ያደረጉ በነገራችን ላይ ተወልደ ወልደ ማርያምም ገብሩ አስራትም አረጋዊ በርሄም ጌታቸው ረዳም እዚያ ውስጥ ያሉ ናቸው። ኮሎኔል ቢንያም ተወልደ ይሄ ከአብይ ጋር የነበረው ማለት ነው አብረሆት በሚል ይታወቃል። ቢንያም ተወልደም አዲስ አበባ መሆኑን አውቀናል። አይ ቲንክ እነዚህ በሙሉ ያለ ምንም ቅድመ ሁኔታ አሰላለፋቸውን ከአብይ አህመድ ጋር ያደረጉ ናቸው። ሰው ለትግራይ ካለፈው ጦርነት ይልቅ አሁን ነገሮቹን በአንዳንድ በኩል እንደ ዲስአድቫንቴጅ የሚያከብደው አብይ አህመድ ብዙ ቅጥረኛ ከትግራይ አግኝቷል። እንደ አድቫንቴጅ ሊወሰድ የሚችለው ደግሞ እነዚህ የተወሰኑ ቅጥረኞች ምንም እንኳን ከኦህዴድ ጋር ቢሰለፉም ከኤርትራ በኩል ያላቸው ወዳጅነት የተጠናከረ መሆን አትሊስት ድጋፍ ቢያጡ እንኳን ከኤርትራ በኩል የሚያጠቃቸው ወታደር እንደማይመጣ እርግጠኛ ሆኖ መናገር ይቻላል። ስለዚህ ከኤርትራ በኩል ሊመጣ የሚችለውን ስጋት መቀነስ በራሱ ትልቅ ነገር ነው። ሌላው ከአማራ በኩል የወዳጅ የሚሆናቸው ቢያጡ ሊያጠቃቸው ከአብይ አህመድ ጋር በመተባበር ሊያጠቃቸው የሚሄደው ብአዴን ብቻ ነው የሚሆነው። ብአዴንን ደግሞ ያውቁታል። የብአዴን አቅም ምን እንደሆነ ያውቁታል እነሱ። ስለዚህ ሊያጠቃ ልሂድ ምናምን የሚል ብአዴኖች ቀስቅሰዋላ። ጉዳያችን የአማራ ጉዳይ ያለው ከተከዜ ተሻግሮ ነውና ተከዜን ተሻገሩ ያለው አልነበር ቅስቀሳ ሲያደርጉ የነበሩት። ይህንን የተቀበለ የአማራ ኤሊት የለም። ይህንን እገዛዋለሁ ያለ የለም። እዛው ብአዴን ጋር ተነገረ፣ ብአዴን ጋር ቀረ እንደምታዩት። ለዛ ነው ከትላንት በስቲያ ሐሳብ ስናነሳ የህወሓት አመራሮች ከተጠናወታቸው ድንቁርና ካልወጡ በግድ ለአብይ አህመድ እንካ ቂቤ የጠጣ ዱላ በዚህ ግረፈን ብሎ የማቀበል ያክል ነው አንዳንድ ንግግሮቻቸው፣ አቋሞቻቸው የሚያሳዩት። ሌላውና ሁለተኛው እና መሰረታዊ ነገር መተኮርም ያለበት ጉዳይ በዚህ ጦርነት ውስጥ የአማራ ኃይሎች የአማራ ፋኖ ብሔራዊ ንቅናቄ በደንብ ከሌላው ጊዜ በተለየ ሁኔታ ነገሮችን በጥንቃቄ እንዲከተል እና እንዲመረምር፣ እንዲገመግም በየዕለቱ እያንዳንዱን እንቅስቃሴ ፎሎአፕ ሊያደርጋቸው የሚገቡ መሆኑን በአትኩሮት ማሳሰብ የሚያስፈልግ ይመስለኛል። ያጡታል ማለት አይደለም፣ ግን አትሊስት ማስታወስ። ለምን ኦህዴድ በተቻለ መጠን ጦርነቱ እንዲካሄድ የሚፈልገው አማራ ምድር ላይ ነው። በነገራችን ላይ ጦርነቱን ስቦ አማራ ክልል ማምጣት ነው የኦህዴድ ዝግጅት።